ሰላም ሰላም የማዛ ዩቲዩብ ተከታታዮች በሙሉ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አለው። እግዚአብሔር ይመስገን። ስራ እንዴት ነው? ጤና ሁሉ ሰላም ነገር ሁሉም ነገር ሰላም ነው አለው። እግዚአብሔር ይመስገን። እስቲ ዩቲዩብን አሳድጉ፣ ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። ጠፍቻለሁ ግን ቪዲዮ ካልስራ ቆይቻለሁ ማለት ነው። በምክንያት ነው ጠፋው። ስለዚህ እስቲ ሰብስክራይብ አድርጉ፣ ላይክ አድርጉ። እሺ እና እንዴት ናችሁ? በተረፈ ደህና ናችሁ ወይ? እኔ ደህና ነኝ እግዚአብሔር ይመስገን። እናንተ ቆይ እስቲ ምንድነው ዛሬ ዝናብ ጌታን በዱባይ ላይ ማለት ነው። ዛሬ ነው አየሁ እኔ ከዱባይ ከመጣሁ ጌታ ዛሬ 2 አመት ነው፣ ግን እንደዚህ ዘንቧል ማለት ነው። ሱቅ ምናምን በቃ የልጆቹ የሰዎቹ ማለት ነው አበላሽ። ዛሬም ደግሞ እንደዚህ አስፋልት ላይ ወይኔ 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 እንደውም እኔ ቁጭ ብዬ ቤት ወይኔ ያያለው አይደለ እነሱ እዛ ጋር ይዘው መከራ ይበላሉ። እኔ ደግሞ ቤት ላይ ቁጭ ብዬ ያያለው። እግዚአብሔር ይመስገን አሉ። ብቻ ዋናው ጌታ እርጥብ ይላል። ትንሽ ቀዝቀዝ ብሏል አይደለ? ትንሽ ቀዝቀዝ ብሏል እና ዋናው ዝናቡማ መዘነብ ነው ዋናው እና እሱ ይመስገን። እና በተረፈ እናንተ እንዴት ናችሁ? ደህና ናችሁ ወይ? ላይፌ ገብቼ ነበር ግን ስልኬ አወጣኝ ማለት ነው። በቃ 20 ወይ 30 ደቂቃ በላይ መቀመጥ አልችልም እና ያው እስቲ ያስተካክል ድረስ እናንተም አትጠፉ። ቪዲዮ ደግሞ ሼር ማድረግ ላይክ ማድረግ እንዳትጠፉ ማለት ነው። እና በተረፈ እናንተ ጋር እንዴት ነው? ደህና ናችሁ ወይ? ስራ እንዴት ነው? ኢትዮጵያ ያላችሁ ደግሞ የሰው ሀገር ያላችሁ እግዚአብሔር አምላክ ይጠብቃችሁ፣ ከክፉ ነገር ይሰውርላችሁ። እኔ ውዶች በተረፈ ደህና ናችሁ? ዛሬ በጣም ደስ ብሎኛል። እርጥብ አገኝ ነው ማለት ነው። ለምን በቃ ሁሉ ጊዜ ሙቀት 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 ብቻ ነው። ሙቀትና ስራ ከገባን ነው በቃ የምትከፍተው። ኢትዮጵያ ላይ ኮዛው ሰው ዝናቡ ሰለችዋል፣ ግን እዚህ ጋር እና ናፍቀን ዛሬ መጣ። ብቻ ዋናው መምጣት ነው። እና እንዴት ናችሁ እናንተ? አሪፍ ነው ስራ ሁሉ? ሰሞኑን እኮ የማስተር አብነት ህመም ምስኪን ጌታን ማስተር አብነት ጸልዩ፣ እስቲ ሁላችሁ ጸልዩ። አንዳንድ ሰው የሚቀና ሰው ገብቶ ጸሎት ምንም አያደርግም ይላል። ከጸለየማ ምሕረቱ ከፈጣሪ ዘንድ ይመጣል። እንዴት አያደርግም ጸሎት? ጌታን የደሆች አባት ነው ማስተር አብነት የራበው የተጠማው ልብስ ያጣው ቤት ያጣው ሰርቶ የሚሰጥ አባት ነው ማስተር አብነት። እና ጸልዩላችሁ፣ እሱም ጸልዩ። ገንዘብ እርዳታ ምንም አያስፈልግም ይሏል። አንዳንድ ሰው የራሱ የማስተር አብነት ስም ላይ ከፍቶ ህዝብ ማብላት የሚሞክር ሰው አለ። ግን ሰው ግን ምን አይነት ጭንቅላት አለ? ቆይ ጌታን ይገርማል እኮ አንዳንድ ሰው ጭንቅላት። እሱ ኢማም ነግሮ ጸልዩ ብሎ ነገረ። ሰው ደግሞ ገንዘብ ማሰብሰቢያ በራሱ ስም ማስተር አብነት ስም ከፍቶ ኧረ በስመ አብ ወልድ ብቻ ልቦና ይስጣው እግዚአብሔር አምላክ። ህዝብ ምን ሆኖ ነው? እኔ እንጃ ጌታን እኔ እንጃ። ኧረ በስመ አብ ዋናው ሰላም ነው። እግዚአብሔር አምላክ ሰላሙና ጤና ይመልሰው የሱ
በቤት በልጆቹም በትዳርም እግዚአብሔር አምላክ ሰላም ይስጠው። እንደፈልገው ያወራል ሰው እንደፈልገው በቃ ይሆናችኋል። ስለዚህ ዋናው ጤና እግዚአብሔር ይስጠው ማለት ነው አይደለም? በጣም ነው እንደ بتسديدك وتوفيقك حاسبا لما رضينا الشيخ حمد بن محمد الشرقي وولي عهده الله